ማጥናት ጎበዝ ተማሪ አያደርግም። ሰላም ውድ የቻናላችን ተከታታዮች፣ አብዛኛው ተማሪ ከጠዋት እስከ ማታ ማጥናት ጥሩ ውጤት እንድናመጣ ያግዛል የሚል አስተሳሰብ አለው። ይህ ከእውነት የራቀ አስተሳሰብ ነው፣ ውጤታማም አያደርግም። ዛሬ በዚህ ቪዲዮ ይህን አሰልችና ፍሬ አልባ ያጠናን ዘዴ ትታችሁ እንዴት ጥሩ ውጤት ማምጣት እንደምትችሉ በ8 ቀላል መንገዶች እናያለን። 8ኛ፣ በአጭርና ግልጽ እቅዶች ጀምሩ። ጎበዝ ተማሪዎች ድንገት ተነስተው እስኪ ዛሬ ይህን ላንብብ ብለው አይደለም ጥናት የሚጀምሩት። ዛሬ የምንጨርሰው እንደሚያድሩ ቀድመው ነው የሚወስኑት። ለምሳሌ 2 የኬሚስትሪ ሌሰኖችን ዛሬ ጨርሳለሁ፣ ወይም ደግሞ የመጀመሪያው ምዕራፍ ዛሬ ከልሳለሁ። እንዲህ አይነት አጫጭርና ግልጽ እቅዶች ለአእምሯችን ዳይሬክሽን ይሰጡታል። ምን ማድረግ እንዳለባችሁ ቀድማችሁ ስለምታውቁ ስኬታማና ውጤታማ የሆነ ጥናት እንድታደርጉ ያግዛችኋል። በመጀመሪያ ይረዱ፣ ከዛም ያስታውሱ። አብዛኞቹ ተማሪዎች ሁሉን ነገር በቅጽበት ለማስታወስ ይሞክራሉ። ያ ቀርፋፋና አድካሚ ውጤት ይሰጣል። ጎበዝ ተማሪዎች ተቃራኒ ያደርጋሉ። በመጀመሪያ ሀሳቡን በመረዳት ላይ ያተኩራሉ። አንዴ ከተረዳችሁት ማስታወስ ቀላል ይሆናል፣ ምክንያቱም አእምሮ ጥሬ ቃላትን ከመሸምደድ ይልቅ የነገሩን ጽንሰ ሀሳብ መረዳት ይመርጣል። ስለዚህ በምታጠኑበት ጊዜ እነዚህን 2 ጥያቄዎች ጠይቁ። እዚህ ጋር ምን ለማስተላለፍ እየሞከረ ነው? ይህ ለምን አስፈላጊ ሆነ? ለምን የሚለውን ከተረዳ ምን የሚለውን በአእምሮ ውስጥ ይቀራል። 6ኛ፣ አጭር የጥናት ክፍለ ጊዜዎችን መጠቀም። ረጅም የጥናት ሰዓቶች ጥሩ ውጤት አያስገኙም፣ እንደውም አእምሮን ያደክማሉ። በምትኩ እንደ 30 ወይም 40 ደቂቃ ያሉ አጭር የጥናት ክፍለ ጊዜዎችን ተጠቀሙ። ከዛም የ5 ደቂቃ እረፍት ማድረግ። አጭር የክፍለ ጊዜ ጥናቶች አእምሮ ትኩስና ንቁ እንዲሆን ያደርጋሉ። ለ6 ሰዓታት ረጅም ሰዓት ከተቀመጠው ሰው ይልቅ በ2 ሰዓታት ውስጥ ጥሩ ውጤት የሚያመጣው ጥናት ማጥናት ትችላላችሁ። 5ኛ፣ ደጋግሞ ከማንበብ ይልቅ ራስዎን ይፈትሹ። ጎበዝ ተማሪዎች ተመሳሳይ ገጽን 10 ጊዜ ደጋግሙ የማስታወስ ችሎታቸውን ይፈትናሉ እንጂ መጽሐፉን ዘግተው ሀሳቡን በራሳቸው አንደበት ለማስረዳት ይሞክራሉ። በዚህም ጊዜ ለአእምሮ አስፈላጊው ሀሳብ የቱ እንደሆነ ይነግሩታል። በሌላ መንገድ ደግሞ ራስን መፈተሽ ለፈተና ማንኛውንም ነገር ለማስታወስ ፈጣኑ መንገድ ነው። እንዲያውም ያለፉ ወረቀቶችን፣ ትንንሽ ጥያቄዎችን በመጠቀም የራስዎን ጥያቄ በማውጣት መስራት በጣም ተመራጩ መንገድ ነው። 4ኛ፣ አንድን ሰው ማስተማር ወይም ጮክ ብሎ መናገር። ያጠናችሁትን ጥናት ለብዙ ጊዜ እንድታስታውሱት ከፈለጋችሁ ለሰው ማስተማር ወይም ለራስ ደግሞ ጮክ ብሎ ማለት ተመራጩ መንገድ ነው። በግልጽ ማስረዳት ከቻላችሁ በደንብ ገብቷችኋል ማለት ነው። ማብራራት ካልቻላችሁ ግን ፈጣን የሆነ የክለሳ ክፍለ ጊዜ ያስፈልጋችኋል። ማድረጋችሁ በጣም ብዙ ጊዜያችሁን ይቀንስላችኋል። በፈተና ወቅትም በቀላሉ ሁሉንም ነገሮች ለማስታወስ ያግዛችኋል። 3ኛ፣ አካባቢውን በጥበብ ይጠቀሙ። ጎበዝ ተማሪዎች ትኩረትን የሚወስዱ ነገሮችን ከአጠገባቸው ያርቃሉ። ቀላል ነገሮች እንደ ስልክን ወደ ሌላ ክፍል ውስጥ ማስቀመጥ፣ ዳታ ማጥፋት፣ በንጹህ ጠረጴዛ ላይ ማጥናት። እነዚህ ትንንሽ ለውጦች አእምሯችን ጥናቱ ላይ ብቻ ትኩረት በማድረግ ያጠናነውንም ነገር እስከ ፈተና ጊዜ ድረስ ከተቻለም እስከ መጨረሻው አእምሯችን ላይ ተቀርጾ እንዲቀር ያግዘናል። ስለዚህ በምታጠኑበት ወቅት በቻላችሁት መጠን ትኩረታችሁን ከሚስቡ ነገሮች ርቃችሁ ጥናታችሁን ማጥናት እንዳለባችሁ መገንዘብ አለባችሁ። 2ኛ፣ በየቀኑ ትንሽ ትንሽ ከልሱ። ጎበዝ ተማሪዎች እስከ ፈተና ሳምንት ድረስ ከመጠበቅና ፈተናው ሲደርስ ከመደናገጥ ይልቅ ትንሽ ትንሽ ጥናቶችን ያደርጋሉ። ከተማርናቸው ትንሽ ቆየት ያሉ ይዘቶችን ለ10 ወይም ለ15 ደቂቃ በየቀኑ ትንሽ ትንሽ መከለስ ውጤታችን ላይ ትልቅ ለውጥ እንድናመጣ ያግዘናል። አእምሮ መረጃን ደጋግሞ ሲያነብ በደንብ ያስታውሳል። አጭር ዕለታዊ ጥናቶች በፈተና ወቅት ውጥረትን ይቀንሳሉ፣ በፈተናም ከፍተኛ ውጤት እንድናመጣ ያግዘናል። ስለዚህ እናንተም በየቀኑ የምታደርጓቸው የአጭር ደቂቃ ጥናቶች ተጠራቅመው አጠቃላይ ውጤታችሁ ላይ ከፍተኛ ለውጥ ያመጣሉ። 1ኛ እና ዋነኛው እንቅልፍ ወይም እረፍት እንዲሁም እርጥበት። ይህ ቀላል ይመስላል፣ ነገር ግን ከፍተኛ አፈጻጸም ያላቸው ተማሪዎች ጎበዝ ሆነው እንዲቆዩ ከሚያደርጋቸው ምክንያቶች ዋነኛው ነው። አእምሯችን ከደከመ የ5 ሰዓታት ጥናት እንኳን ከንቱ ይሆናል። ጥሩ እንቅልፍ መተኛት እና በዛ ያለ ፈሳሽ ማለትም ውሃ መውሰድ ጥናቱን በቀላሉ እና በፍጥነት እንድንረዳ እንዲሁም ዘለግ ላለ ጊዜ እንድናስታውስ ያግዘናል። ስለዚህ በየቀኑ ከ8 ሰዓት ያላነሰ እንቅልፍ እንዲሁም ከ2 ሊትር ያላነሰ ውሃ መጠቀም ጤናችንም ላይ እንዲሁም አጠቃላይ የትምህርት ውጤታችን ላይ ከፍተኛ ተጽዕኖ አለው።